ሰላም ጋይስ እንዴት ናችሁ? ዛሬ ደግሞ ከስቱዲዮ ውስጥ ወጣ ብለን ቭሎግ ነገር እንሞክራለን። ለማታውቁኝ ናስኔላ ይባላለሁ። ላለፉት 3-4 አመታት ኮንተንቶችን ክሬት ሳደርግ ቆይቼ ነበርና ዛሬ ሹት ዴይ ነው። እንዴት አድርገን እንደምንውልና ምን እንደምናደርግ ሙሉ ለሙሉ አብራችሁ ከኔ ጋር ትቆያላችሁ። ከመጨረሻው ድረስ ተከታተሉ። ይመቻችሁ። የመጀመሪያው ጉዟችን የሚሆነው ወደ 4 ኪሎ ነው ማለት ነው። 4 ኪሎ እንሄዳለን። ቃላብን አገኘዋለሁ። ከዛ በኋላ አብረን ወደ ቦሌ አራታ ይሄ 8 ፋይናሊ ደርሰናል። ቡና ውስጥ ታኒስ ይባል ይቀደሙ ሞር አሪፍ ነበር። በቃ በጣም አንድ ዲያሎግ ማለት ነው። ሳፋ ያለ ቴሌቪዥን አሁን ደግሞ ልንበላ ነው። ዳቦ ትወጃለሽ አይደል ጆይ? አይ ሄሎ ዩቲዩብ። ዛሬ እንግዲህ ዴይ 2 ነው። በዚህ ሳምንት ለሁለተኛ ጊዜ ሹት ስንወጣ ሐሙስ ነው። ለተቀን ሐሙስ የቀን ቅዱስ ከጠዋቱ 4 ሰዓት ተኩል ሆኗል። አሁን አዝ ዩዥዋል እና እንደተለመደው ወደ 4 ኪሎ እየሄድን ነው። ዘሴም ስለሚሆን ከባለፈው ጋር የት እንደምንሄድ ዛሬ አልነግራችሁ። ብቻ ግን የትምህርት ቤት ፕሮጀክት ነው። እዛ ነው የምንሰራው። ስንሄድ ላሳያችሁ። ለኮንተንት ክሪኤሽን የሚሆን ካሜራ ብዙዎቻችሁ በምንድን ነው የምትቀርጸው የሚል ጥያቄ ስጠይቁ ነበር። እሱን ጥያቄ ለመመለስ ነው ዛሬ አብረን ቭሎግ የምንወጣው። አብረን ቭሎግ እያደረግን አንድ በአንድ ያሉትን ነገሮች እንነግራችኋለሁ። እስከ መጨረሻው ድረስ ተከታተሉ። ቤዚክሊ ብዙ ሰው የሚያስበው ወር ደግሞ ጀጅ የሚያደርገው ይሄን ያህል ፋንሲ ካሜራዎች ወር ደግሞ ገበያው ላይ ስታንዳርድ ያላቸውና ይሄ ትልልቅ ቦታ ላይ ተፈላጊነት ያላቸውን ካሜራዎች እሱ ከሌለ ሌሎች ካሜራዎች ፈንክሽን የሚያደርግ አይመስላቸውም። እና ቤዚክሊ ወደ እንደዛ አይነት አሰብሽን ውስጥ ከመግባታችን በፊት ምንድነው ካሜራ? ካሜራ ማለት ጀስት የምንፈልገውን ፎቶ ወይም ቪዲዮ ሪከርድ የሚያደርግልን ኢኩዊፕመንት ማለት ነው። ለኛ የሚሆነው ደግሞ ለኮንተንት ክሪኤሽን፣ ለፊልም ሜኪንግ ወር ለተለያዩ የዲጂታል ማርኬቲንግ ወዘተ የመሳሰሉ ስራዎች ላይ የሚውሉ ካሜራዎችን ጀስት እንትን ከማድረጋችን በፊት ሰሌክት አድርገን ይሄ ነው ራይት ብለን ከማሰባችን በፊት እንደ ምሳሌ እንውሰድና ይህንን ነገር ቼጅ የምታደርጉበት መንገድ ልንገራችሁ። ኢቨን አይናችን ራሱ ማየት አይችልም ስላችሁ ላይትን ነው የሚያሳልፈው ወደ ውስጥ። ማለትም የምናየው ነገር ላይት ላይ ባውንስ አድርጎ ነው ወደ አይናችን ሲገባ ማይንዳችን ውስጥ ሪፍሌክተር ተደርጎ ኢሜጅ ፒክቸር ተደርጎ የሚወጣው ማለት ነው። ጨለማ ከሆነ አይናችን ማየት አይችልም ማለት ነው። ስለዚህ በብርሃን ነው አይናችን የሚያየው። ዘሴምቲንግ ካሜራ በብርሃን ነው ፈንክሽን የሚያደርገው ማለት ነው። ሎ ላይት ላይ ጎበዝ ወይም ደግሞ ሎ ላይት ላይ አሪፍ የሆኑ ካሜራዎች አሉ። ግን ሁሉም ካሜራዎች ደግሞ ሎ ላይት ላይ አሪፍ ናቸው ማለት አይደለም፣ ይለያያል ከሞዴል። ፎከስ ማድረግ ያለባችሁ አሁን እንደዚህ አይነት ኬስ ሲናሪዮ ሲያጋጥማችሁ ላይቱ ላይ ነው ፎከስ ማድረግ ያለባችሁ ማለት ነው። ኤፊሽንት የሆነ ላይት ወደ ሰብጀክታችሁ ወር ደግሞ ወደምትቀርጹበት ቦታ ኤፊሽንት የሆነ ላይት ይገባል ወይ የሚለውን ነገር መጀመሪያ ጥያቄ ነው ማድረግ አለባችሁ። የትኛውንም ፋንሲ ካሜራ አምጥታችሁ በማታ ያለ ምንም ላይት ብታመጡት ፋንሲነቱ ምንም አይነት ቦታ ላይ ሊነግራችሁ አይችልም። ትንሽ ላይት ኦር የላይት ኢንቴንሲቲውን እየጨመራችሁ ስትመጡ ደግሞ ሞር የካሜራውን ካፓቢሊቲ እያወቃችሁ ትመጣላችሁ ማለት ነው። ይህንን ካወቃችሁ ፍሮም ሎ ኢንድ አንስቶ እስከ ትልልቅ ካሜራዎች እንዴት እንደሚሰሩ ማወቅ ትችላላችሁ ማለት ነው። ፎር ዘ ኢንስታንስ አሁን እኛ የምንቀርጽበት ካሜራ ካነን ሪቬል ስንት ነው የሚባለው? ካነን ሪቬል SL3 የሚባል ካሜራ። ላለፉት 3-4 አመታት በዚህ ነው ቪዲዮዎችን ስንቀርጽ ነበር እና የቪዲዮአችንን ኳሊቲ ደግሞ ሁሉም ሰው ይወደዋል። ብዙ ሰዎች እንዴት አድርጋችሁ ነው ምን አይነት ካሜራ ነው ተጠቀሙት? ሰው የሚመስለው በሶኒ አብዛኛው ሰው አሁን ላይ ሶኒ በጣም ሃይ ስታንዳርድ የሆነ ካሜራ ነው፣ በዛ የምንቀርጽ ነው የሚመስላችሁ። የዚህን የካሜራ ኢፌክቲቭነስ ማየት ትችላላችሁ። እዚህ ጋር ቢፎር ኤንድ አፍተሩን አስቀምጥላችኋለሁ፣ መመልከት ትችላላችሁ። ኢትስ ኦል አባውት ላይቲንጋችሁን ደግሞ እንዴት አድርጋችሁ ሞር ኢንሃንስ እንደምታደርጉት ደግሞ ኦን ዘ ሎንግ እየሄድን ምነግራችሁ ይሆናል። ስቴይ ቱን። ቤዚክሊ ካሜራ ላይ ያላችሁን አሰምሽን ሙሉ ለሙሉ በዚህ ቪዲዮ ትቀይሩታላችሁ ማለት ይቻላል። ካሜራ የትኛውም ካሜራ ፈንዳመንታል የሆኑ ነገሮች ካሜራ አንደኛ በደንብ ፋንክሽን ያደርጋል ወይ። ኢቭን አሁን ይህንን ቪዲዮ ወይም ይህንን ቭሎግ ራሱ እየቀረጽኩበት ያለሁት በስልኬ ቀን ላይ ስለሆነ በደንብ እንደዚህ አይነት ላይቲንግ ማየት ትችላላችሁ። ማታ ላይ ሲሆን ኖይዝ ሊኖር ይችላል ኦር ደግሞ ብዙ ላይ ታይ ይችላል። አንዳንድ ኬስ ሰናሪዎች ላይ ስልክ ስለሆነ አስማች አስ ፖሲብል ግን ለቭሎግ በጣም በቂ ነው። ሌላኛው ሌንስ ነው። ከካሜራ ጋር የተነሳ ነገር ሌንስ ነው። ለአይናችሁ መነጽር እንደሚያስፈልጋችሁ ሁላ አሁን ፀሐይ ላይ ስትሆኑ መነጽርን ትጠቀማላችሁ። ኦር አይናችሁ የሚያማችሁ ከሆነ ደግሞ የሚያጎላ መነጽር ምናምን የተለያዩ አይነት መነጽሮችን ትጠቀማላችሁ አይደል? ኢን ዳት ፎርም ካሜራም ደግሞ የራሱ የሆነ ሌንስ አለው ማለት ነው። ሌንሶች ምን አይነት ሌንሶች አሉ እንዴት አይነት የሚለውን ደግሞ ላቦሬት አድርገን ካሜራ
ካሜራና ስለ ሌንስ ኮድ የሆኑ ቪዲዮችን ኢን ዘ ፊውቸር እንሰራላችሁ ይላል። ግን አንድን ብርሃን በደንብ እንዲገባ የሚፈቅዱ የተለያዩ አይነት ሌንሶች አሉ። ከነዛ መካከል ሁለት አይነት ሌንሶች አሉ፣ ፕራይም ሌንስ እና ዙም ሌንስ የሚባሉ ማለት ነው። ሶ ፕራይም ሌንስ ብለን የምንጠራው ዙም አያደርጉም፣ ግን አፕሬቸራቸው በጣም ይወርዳል ማለት ነው። ዙም ሌንስ ወይም ደግሞ ቫሪብል ሌንስ ብለን የምንጠራቸው ደግሞ ዙም ያደርጋሉ፣ ግን ደግሞ ላይት የማስገባት ቴንደንሲያቸው ዊክ ነው፣ ወይም ደግሞ ይሄ ኤፍ ስቶፕ ነምበር ብለን የምንጠራው ብዙም አይከፈትም ማለት ነው። ምክንያቱም ዙም ስለሚያደርጉ ያ ዙም የሚያደርገው ፋክተር አፕሬቸሩን አፌክት ያደርገዋል ማለት ነው። ሶ ፕራይም ሌንስ ስትጠቀሙ ሞር ሻርፕ የሆነ ቦኬ ያለው በደንብ ላይት የሚያስገባ ሌንስ ተጠቀማችሁ ማለት ነው። የምትጠቀሙት ካሜራ ቦዲያችሁ ላይ ይህንን ሌንስ አታች ብታደርጉት አሪፍ የሆነ ሉክ ይሰጣችኋል ማለት ነው። ሶ እኛ ሜንሊ የምንጠቀመው 50 ሚሊ ሜትር ሌንስ ነው። 15-55 የሆነ ደግሞ ኪት ሌንስ አለን ማለት ነው። ሶ ያንን በመጠቀም ነው ቪዲዮአችንን የምንሰራው ማለት ነው። ካሜራ ማተር ኢንዲፔንድ ማተር የሚያደርግባቸው ቦታዎች አሉ። እየጠጣን ማተር የሚያደርግባቸው ቦታዎች አሉ፣ ማተር የሚያደርግባቸው ቦታዎች አሉ። ሶሻል ሚዲያ እና ብራንዲንግ ፐርፐስ ከሆነ ጀማሪ ከሆኑ አብዛኞቹ ሰዎች ካሜራ ማተር አያደርግም፣ ምክንያቱም በስልካቸው መጀመር ስለሚችሉ ማለት ነው። ነገር ግን እየሄዳችሁ ሞሮፍ በደንብ ስር እየሰደደ ከሄደ ይሄ ኮንተንት ክሪኤሽኑ ኢንቨስት ማድረግ ግዴታ ስላለባችሁ ካሜራ ማተር ያደርጋል ማለት ነው። አሁን አንዳንዴ ካሜራ ማተር አያደርግም ብሎ በስልኩ ስራውት ኢንታየር እንትኑ የሚሰራ ሰው አለና ካሜራ ማተር አያደርግም የሚለው ወደ ኢንቨስትመንት እንዳትሄዱ ወደኋላ ሊያስቀራችሁ ስለሚችል ሞር እየሄዳችሁ ስትመጡ ኢንቨስት ማድረግ አለባችሁ እና አዛት ሞመንት ለኢንቨስትመንት ወደኋላ እንዳያስቀራችሁ ማተር ያደርጋል። ጀማሪ ከሆናችሁ ግን ማተር ያደርገው ፕላስ በተለይ ኮምፒቲቲቭ የሆነ ማርኬት ካላችሁ ለምሳሌ አሁን እኛ ዴንታል ምናምን እንሰራላችኋሉ እና በጣም ኮምፒቲቲቭ ማርኬት እናንተም ደግሞ የምትሰሩት በጣም ኮምፒቲቲቭ ከሆነ በዛ ሰዓት ላይ ማተር ሊያደርግ ይችላል። ለምንድን ስታንዳውት ማድረግ ስላለባችሁ ማለት ነው። ካሜራ ሞሮ ዳይናሚክ ሬንጅ የተሻለ ነው ከስልክ አንጻር በደንብ ፖፕ እንድታደርጉ ስለሚያደርጋችሁ እና ጥርት ያለ ስራ እንድትሰሩ ስለሚረዳችሁ በዛው ስታስ ማተር ሊያደርግ ይችላል ማለት ነው እና ኢንዲፔንስ በጀቱ ካላችሁና በደንብ የመስራት ሀሳብ ካላችሁ ኮምፒቲቲቭ ማርኬት ካላችሁ ደግሞ ኢንቨስት አድርጋችሁ ብትሰሩ ደግሞ ሞር ጽድት ያለ ነገር ለኦዲየንሱ ማቅረብ ትችላላችሁ ማለት ነው። ቃላብ እንዳላችሁ ከስልክ ወደ ካሜራ መግባት የምትፈልጉ ክሬተሮች ካላችሁ ሞር በደንብ ሪከመንድ ማድረጋችሁ ምንም ገንዘብ ሳታወጡ ይሄን ያህል ትልልቅ ገንዘብ ይባሉ ለቪዲዮአችሁ ኳሊቲ ግን በጣም የሚጨምርላችሁ ካሜራ ነው ማለት ነው። እቺ ካሜራ 4K መቅረጽ ትችላለች። እዚህ ጋር እንደምታዩት 50 ሚሊ ሜትር ሌንስ አለው። ይሄው ቅድም እንዳልኳችሁ ሪቪል SL3 ትባላለች። እቺን ካሜራ በመጠቀም ነው እንዳለ የምታዩት ሶሻል ሚዲያ ላይ የምታዩትን ቪዲዮአችንን የምንሰራው ማለት ነው። ያ ሁሉ ማጂክ የሚሰራው በዚች አንድ ታምረኛ ካሜራ ነው ማለት ነው። እሺ ሶ እንግዲህ ደርሰናል ቦታችን ላይ። አሁን የምንገኘው የመን ኢንተርናሽናል ኮሚኒቲ ስኩል ነውና ሶ እዚህ ነው ቀረጻችን የምናደርገው። ኦልሞስት ሃፍ ኤ ዴይ አልፏል ሰው በመጠበቅ ማንን አትሉኝ። የሆነች አስቸጋሪ ልጅ እየጠበቅን ነበረ። አሁን ፋይናሊ ደርሰናል። አሁን ሴታፓችንን እዚህ ነው የምንቀርጸው። ቃሌ እንዴት ነው ያሰብሽው? ኦፍኮርስ እንግዲህ የመን ኢንተርናሽናል ኮሚኒቲ ስኩል 20,000 ኪሎ ሜትር ፐር ሀወር ላይ ያረፈ ትምህርት በተንጣለለው በዚህ ሰፊ ግቢ እንግዲህ ኤልዱን እያሯሯጠን ልንቀርጻት ነው። አሁን ካሜራችንን ማውንት እናደርጋለን። ሙሉ የቢሃይንድ ሲን እንዴት እንደምንቀርጽ ቅድም ስለ ካሜራ አንዳንድ ስላችሁ ነበር። አሁን ደግሞ ሀውርቢ እንዴት ነው የምንቀርጸው ኢን ጀነራል ያሉትን ነገሮች እናሳያችኋለን ማለት ነው። አብራችሁን ቆዩ። ሌትስ ጎ። ሶ ሌላኛው ማሰብ ያለባችሁ ነገር ደግሞ ምንድነው ላይት ነው አይደል? ቅድም አንዳንድ ነገሮችን እያልኩኝ ነበር። ሶ ላይት ካልን ሁለት አይነት ላይቶች አሉ። ናቹራል ላይት ልክ ዘሰን አለች። ከዛ ደግሞ አርቲፊሻል ላይቶች አሉ። ሞር ቤዝድ የምናደርገው እኛ ስቱዲዮ ስንቀርጽ አርቲፊሻል ላይትን ነው ተመራጭ የምናደርገው። ይህንን የምናደርግበት ምክንያት አርቲፊሻል ላይት ሲሆን ኮንትሮል ለማድረግ ኢንቫይሮንመንቱን በምንፈልገው ቴምፕሬቸርና መጠን ለመቆጣጠር ያመቸናል። ለዛ ነው እንደዛ የምናደርገው። ኢንዶር ሆናችሁ ስቱዲዮ ውስጥ ሆናችሁ የምትቀርጹ ከሆነ ሞር ፍሌክሲቢሊቲ ይኖራችኋል። ናቹራል ላይት የምትጠቀሙ ከሆነ ደግሞ ፍላክቹዌት ያደርጋል። የተለያዩ አይነት የከለር ቴምፕሬቸሮችን ያመጣባቸዋል። ኮንሲስተንት የሆነ ዋይት ባላንስ አይሰጣችሁም ማለት ነው። ለዚህ ላይቲንግ ደግሞ የምንጠቀመው እኛ አምብራን 200 ኤክስኤስ የተባለ ላይት ነው። እሱን ነው የምንጠቀመው። ከዛ ደግሞ ሃርሽ ላይት ወይም ደግሞ ሻዶ በጣም ካስት እንዳያደርግና የሚሰጠን የኢሜጅ ሉክ ይሄ ላይ ካለ አይደል ኦፍ የሆነ እንዳይሰጠን ላይቱን አስማቻስ ፖስብል ዲፊውዝ እናደርገዋለን ማለት ነው። ያንንም ደግሞ የምናደርገው ዶም በመጠቀም ወይ ሶፍት ቦክስ የሚባለውን ዶም በመጠቀም ሶፍት እንዲያደርግልን እናደርገዋለን ማለት ነው። ላይት ራሱ ኢምፖርታንት ነው ማለት ነው። በስልካችሁን ብትቀርጹ አሪፍ ላይቲንግ ኮንዲሽን ካላችሁ፣ አሪፍ ኮንትሮል የሆነ የላይቲንግ ሴታፕ ካላችሁ አስማቻስ ፖስብል የሚሰጣችሁ ኢሜጅ ኳሊቲ አሪፍ ስለሆነ ማለት ነው። ግን በስልክ መስራት እና በካሜራ መስራት በጣም የሚያለያያቸው ራሱን የቻለ ሌላ አንድ ቪዲዮ ልሰራበት የምችል አይነት ሪዝን
ስለሆነ ሞር ስልክን ሬኮመንድ አላደርጋችሁ። ሶ በካሜራ ስንመጣ ደግሞ ከሎ ኢንድ ካሜራ ጀምሮ እስከ ሃይ ኢንድ ካሜራዎችን ብትጠቀሙ ላይታችሁን አጠቃቀሙ ካላወቃችሁበት ያ ካሜራ ለእናንተ እቃ ጀስት ዝም ብሎ እየተጠቀማችሁበት ያልሆነ ላይክ ራንደም እቃ ነው ብላችሁ ማሰብ ትችላላችሁ። ስለዚህ ባላችሁ ካሜራ አሪፍ ኢሜጅ ኳሊቲ ማምጣት ትችላላችሁ አስሎንጋዝ አሪፍ የሆነ ላይቲንግ እስካላችሁ ድረስ ማለት ነው። የማያጋጥም ነገር የለም። ያው ሜሞሪያችን ፌል አደረገ። ሜሞሪ ለመግዛት ወጣን ድጋሚ እና አንዳንዴ ባካፕ ሜሞሪ ይዛችሁ ብትወጡም ቀረጻ ላይ ሞር ሪከመንድ አደርጋችኋለሁ። ልክ እንደኛ ከምትሆኑ ማለት ነው። ባካፕ መያዝ ያስፈልጋል። ባካፕ ባትሪ ብቻ ሳይሆን ሜሞሪ መያዝ ነው። አሁን እንደ ድንገት ደግሞ ያለንበት ወር የምንቀርጽበት ቦታ ረጅም ሩቅ ቦታ ስለነበረ ሜሞሪ ካርድ አክሰስ ለማግኘት አልቻለም እና ከአንድ ቦታ ሌላ ቦታ ነው ሄደን ለመቅረጽ እየሄድን ማለት ነው። ሜሞሪ ለመከራየት ሬንት ለማድረግ እየሄድን ያለ ነውና እስቲ ያለው ነገር አብረን እናያለን። ፋይናሊ ሜሞሪያችንን ተከራይተናል፣ ተቀብለናል። ሶ ሞክረነው ይሰራል። ሆፕፉሊ ላይፍ ሴቨር አግኝተናል ማለት ነው እና እየሄድን ነው አሁን ተመልሰን environment guided by internationally combines academic excellence with action. ሶ ዩ ጋይስ እንዳያችሁት ነው እንግዲህ ከዚህ ቭሎግ ብዙ ነገሮችን ተምራችኋል ብዬ አስባለሁ። ሶ ቤዚክሊ የአንድ ሳምንት የአንድ ኮንተንት ክሪኤተር ውሎና አጠር ባለ መንገድ አሳይቻችኋለሁ። ሌሎችን ቫልዩብል የሆኑ ነገሮችን በውስጡ አግኝታችሁበታል ብዬ አልጠራጠርም። ሶ እንደነዚህ አይነት ቪዲዮዎች የሚመቿችሁ ከሆነ ስፔሻሊ ቭሎግስ like a week in a life, a day in a life እንዲሁም ደግሞ ቭሎግ ሆኖ በውስጣቸው ቫልዩ ያዘሉ ቭሎጎችን ማየት የምትፈልጉ ከሆነ ኮሜንት ሴክሽን ላይ አስቀምጡልኝና ከዚህ በኋላ ሞር ቭሎጎችን የምሰራ ይሆናል ማለት ነው። አብራችሁኝ ስለተከታተላችሁኝና እዚህ ድረስ ስለመጣችሁ በጣም አመሰግናለሁ። ይህንን ቻናል ሰብስክራይብ ያደረጋችሁ በቀጣይ ቪዲዮ እስክንገናኝ ድረስ ይመቻችሁ።